እነሆ በጉጉት ሲጠበቅ የነበረው ተወዳጁ የቤተ ክርስቲያን ልጅ አስራት ወልደየስ ግቢ ጉባኤ አራተኛ የልደት ዓመቱን ሊያከብር ሰዓታት ብቻ ቀርተዋል። በዕለቱ እንኳን ተወለድክ እንኳን ደስ ያለ ለማለት ከአራቱም ማዕዘን ዓለም በስሙ የታተመውን ቲሸርት ተጎናጽፈው የንጋት ጮራን ተከትለው ወደ ቤቱ ይጎርፋሉ። ከልጅነቱ ጀምሮ ከጎኑ ያልተለዩ ስራ አስፈጻሚዎችና ወዳጅ ዘመዶቹ ለታዳሚው ተስማሚ የሆኑ ትኩስና የጣፈጡ ተወዳጅ መንፈሳዊ ምግቦችን በተዋበ አዳራሽና ትህትና በተላበሰ መስተንግዶ ለማገልገል ሙሉ ዝግጅታቸውን እነሆ ጨርሰዋል። እንኳን ተወለድክ እያሉ ከመርሃ ግብረ ቡፊው አቅሞ በሚፈቅደው ልክ ቃለ ወንጌል፣ መዝሙር፣ ምክራበው የኪነ ጥበብ ዘውጎችና መሰል ጣት አስቆርጣሚ ምግቦች የምናጣጥምበት ሰዓት ደረሰ። ሰዓታት ብቻ ቀርተዋል። ከዚህ ቀደም ልደቱን ያከበሩ ዘመዶቹ መቅረት አይደለም ማርፈድ እንዴት ያስቆጫል ይሉናል። ቅዳሜ ሚያዝያ 24 ከ2 ሰዓት ተኩል ጀምሮ ሙሉ አገልግሎቱን መስጠት ይጀምራል። አንቺ እናንተ ምን ያክል ለመሳተፍ ዝግጁ ነዎት? ከቻሉ በስሙ የታተመውን ቲሸርት ተጎናጽፈው ቢታደሙ ምንኛ ደስ ይላል። ካልቻሉ ግን ተቀባይ ልብን ይዞ መገኘት ከበቂ በላይ መሆኑን እናሳስባለን። ያለምንም ክፍያ በነፃ ይስተናገዱ። አስራት ወልደየስ ግቢ ጉባኤ። አድራሻችን ከቅድስት ኪዳነ ምሕረት ቤተክርስቲያን ታዛስር። ለበለጠ መረጃ በ0902656721 ቢደውሉ ጥርት ያለ መረጃ ያገኛሉ።